ሌላ የመጀመሪያውን ነበር ከይቅርታ ጋር አስታውሽኝ እስኪ። የአደራ ልጅ እንደ አደራ ልጅ ማለት የወለድኩት ልጅ አይደለም፣ ግን እኔ ጋ ነው ያለው። በአደራ መልክ ነው ከሰው የተቀበልኩት። ትልቅ ሆኖ ማለት ነው። በዚህ እድሜው ትልቅ ሆኖ ከሳውዲ ሰዎች አደራ ይሄንን ልጅ ጥሩ ቦታ አድርጊው ብለው ላኩልኝ። እኔ ጋ መጣ፣ አመት ኖረና አገባ። አሁን ከ2 ቀን በፊት ማለት ነው። ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረግኩኝ? ይሄ አርቲፊሻል ፀጉር ማለት ነው፣ እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም። ዋናው ፖይንቴ ይሄ ነው፣ የእነሱ መሳሳት። እኔ በሃይማኖት ብቁ ሆኜ አይደለም ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም። እኔ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታናግረኝ በጣም ሲወራበት ነበር። ይህን 2 ቀን በቃ ይሄ ነው መነጋገሪያው። ምን አልኩኝ? እኔ እኮ ፀጉሬን አይደለም ያወጣሁት ሂውማን ሄር ነው፣ ይሄ ኮፍያ ነው የለበስኩት ስል አይ አንቺ በእድሜም ታላቃችን ነሽ፣ እዚህም ጋር ታዋቂ ሰው ነሽ፣ የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷም ናት ሀሳቡን ያመጣችው። አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አልኩ። እሺ ጥሩ ጥያቄ ነው። ዊግ መቀጠል አይቻልም በኢስላም። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለዐነ ላህ አልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት ወናሚሳት ወልሙተነሚሳት ወልሙተፈልጃት። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ፀጉሩን የምትቀጥልንና የምታስቀጥልን ሴት አላህ ረግሟታል ብሎ ተናግረዋል። አላህ ረግሟታል ሲባል ምን ለማለት ነው ከተባለ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድን ነው? ሁወ አጠርዱ ምን ረሕመቲላህ ከአላህ እዝነት መራቅን ያመለክታል። ሰው ኃጢአትን ሲያደርግ ጊዜ ከአምላክ እዝነት እየራቀ ይሄዳል ያለ ማለት ነው። ቦታቸዋል። ስለዚህ ፀጉርን የምትቀጥል የምታስቀጥል፣ ቅንድብን የምትቀነድብ የምታስቀነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብለው ተናገሩ። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ፀጉርን የምትቀጥለዋ ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ ነው መምጣት ያለበት። ወንድም ቢሆን ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ እዝነት የራቀ ነው ያ ሰው በዚህ ኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪዓን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፉ። ለምሳሌ ሙዚቃ የሚከፈትበት ከሆነ ጭፈራ የሚጨፈርበት ቦታ ከሆነ አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ ከሆነ አይገኝም። ሰለፉ ጨፍሬ ጨርሼ ይችን ዓለም በደንብ ሳረጅ እስልምና ብቀበልስ? አሁን ብዙ ጊዜ መቼ እንደምትሞቺ ቀኑን ንገሪኝና መለሰልሻለሁ። እሱን ጥያቄ መቼ እንደምትሞቺ ታውቂያለሽ? አይስማ ዛሬ ማደሬ ነው አላውቅም። ይኸውላችሁ እኛ ሰዎች ስንባል እኮ ስለዚህ ሰው እውነትን በተረዳና ባወቀበት ቀን ወደ አምላኩ መመለስ አለበት። ሰዎች በራሳቸው አትቀልዱ። እዚህ ዓለም የተፈጠራችሁት ዝም ብላችሁ በከንቱ አይደለም። ህይወታችሁን ሙከራት አድርጓት። ለትልቅ ዓላማ ነው የተፈጠራችሁት። ከሞት በኋላ ትልቅ ድግስ አለባችሁ። ወይ የዘላለም ገሃነም አለ ወይ የዘላለም ገነት አለላችሁ። ይህን በደንብ ታውቃላችሁ። ሙስሊሞችም ክርስቲያኖች ነብያቶቹ ይህን እንዳስተማሩ ሁላችሁም ታውቃላችሁ። ታዲያ ህይወታችሁን ሙከራት አድርጓት። ገብታችኋል? በህይወት አይሞከርም፣ በህይወት አይቀለድም። ነገ ንስሐ ገባለሁ የሚል ሰው እስከ ነገ ድረስ ለመኖርህ ዋስትናህን ስጠኝ በሉት። አንተ ዋስትና መቼ የለንም፣ በእጃችን አይደለም። መቼ እንደምንሞት አናውቅም። ምናልባት አሁን ገስት ላይ እያወራሽ ልትሞት ትችላለሽ። መቼ እንደሚሞት አያውቅም። ገብታችኋል? ሉቅማን አልሐኪም ጠቢቡ ሉቅማን ምን አለ? ያ ቡነይ ላ ቱአኺር ተውባ ፈኢነ ልመውተ የእቲ በግተህ አለ። ልጄ ሆይ ንስሐን አታዘግይ፣ ሞት በድንገት ይመጣልና ብሎ ተናገረ። ይሄ ነው እና መቼ እንደምንሞት አናውቅምና እውነቱን ተቀብላችሁ ቀሪ ዘመናችሁን ኑሩ። መጨፈር፣ መደነስ ምናምን ይሄ እንትን መዝለል ምናምን
እርሱ ለሰይጣን ባርነት ራስን ማስገዛት ነው። ይሄ ነፃነት እንዳይመስላችሁ። ትክክለኛ ነፃነት ያለው የፈጠራችሁን አምላካችሁን ስታውቁና እርሱን ስትገዙ በዚያ ውስጥ የምታገኙት ህይወት ነው። መጨፈርና መደነስ እንትን ማለት መዝለል ግን ይሄ ለሰይጣን ባርነት፣ ለሰይጣን ራስን ማስገዛት ነው። ሰይጣንማ ተዉት፣ አትስሙት። ለጌታችሁን አምላካችሁን አላህ ሱብሓነሁ ወተዓላ እዛችሁ እርሱን ብቻ ስታመልኩ ጊዜ የምታገኙት ደስታ ወደር የለውም። ለዚህ ነው እዚህ ዓለም ላይ ከማንም በላይ ደስተኞች ነቢያቶች ነበሩ። ድሃ ናቸው እኮ አብዛኛው ነቢይ ድሃ ነው። ምድራዊ ህይወትን ብዙ ሳይጠቀሙ ነው የሄዱት። ገብቶሻል? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም ተቸግረው ኑረዋል። ያገኙበትም ጊዜ አለ። ሲያገኙም ቸር ናቸው። ነቢያቶች ሁሉም እንዲህ ናቸው። በቃ ግን ከማንም በላይ ደስተኞች ናቸው። ምድር ላይ አልጨፈሩም፣ አልተጫወቱም። ነገር ግን ለአንዱ አምላክ ለጌታቸው ለአላህ ሱብሓነሁ ወተዓላ መስዋዕትን ከፍለው እርሱን ሰብከው እርሱን አስተምረው ሄዱ። እዚያ ላይ በጣም በርካታን ፈተና ተቀበሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በጣም በተፈተኑ ጊዜ ከእርሳቸው በፊት ያለፉ ነቢያትን እያስታወሱ ሙሴን አስታወሱና ረሒመ ላሁ አኺ ሙሳ ፈቀድ ኡዚየ አክሰረ ሚን ሃዛ ፈሰበር አሉ። ወንድሜን ሙሴን አላህ ይዘንለት፣ ከእኔ በላይ ተፈተነ፣ እርሱም ግን ታግሶ አለፈ፣ እኔም እንደነርሱ እታገሳለሁ እያሉ ነቢያትን ያወሱ ነበር። ስለዚህ ደስታን ከፈለጋችሁ በቀጣዩ ዓለም ፈልጉት እንጂ ምድራዊ ደስታ ይሄ ጊዜያዊ ደስታ ነው። ያን ያክልም አይደለችም እንጂ ደስታ እዚህ ዓለም ላይ ደስታ ብሎ ሰው የሚያስበው ለሰይጣን ባርነት ራስን ማስገዛት። ደስታ ትክክለኛ ደስታ ያለው ጌታችሁን አምላካችሁን አውቃችሁ በእርሱ መንገድ ስትኖሩና እርሱን ስትገዙት ጊዜ ነው እና ይሄ ነው። እሺ በጣም አመሰግናለሁ። እሺ የመውሊድ በዓል ብላችሁ የምታከብሩት እናንተ የማንን ነው? የማንን የተወለደበት ነው? እሺ የመውሊድ በዓል ብለን እኛ እናከብረው፣ ግን የሚያከብሩ ሙስሊሞች ነን የሚሉ ሰዎች አሉ። አክብሩ የሚል በቁርአንም በሐዲስም ላይ የለም። ግን የማንን ነው እያከበረ ያሉት ብለህ ከጠየቀኝ የአላህን ብለው ሳይሆን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደት ብለው ነው የሚያከብሩት። እሺ ያ ነው። እናንተ አታከብሩም? አዎ፣ ምክንያቱም አላህ በቁርአን ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልደት አክብሩ ብሎ አላዘዘንም። ነቢዩ ሰለላሁ ዐለይሂ ወሰለም የኔን ልደት አክብሩልኝ ብሎ አላዘዙም። የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦችም ሚስቶቻቸውም በአንዳቸውም እንኳን የነቢ ሰለላሁ ዐለይሂ ወሰለም ልደት እናክብር ብለው አላዘዙም ወይም አላደረጉትም። ከየትኛውም ቁርአንና ሐዲስ አንቀጽ አንስተው ይህ መውልድን ያስረዳናልና ብለው የተረዱበት አንድም የቁርአን አንቀጽና ሐዲስ የለም። መውልድን ሰዎች ከጊዜ በኋላ የፈጠሩት ቢድዓ ነው፣ አዲስ መጤ ፈጠራ ነው። ያን ደግሞ ነቢ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ሐዲስ ላይ ምን አሉ? ወኢያኩም ወሙሕደሳት ልእሙር ፈኢነ ኩለ ሙሕደሰትን ቢድዓ ወኩለ ቢድዓትን ضላላ ወኩለ ضላለትን ፊናር አሉ። አደራ በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን ተጠንቀቁ ብለው ተናገሩ። ሁሉም አዲስ ፈጠራዎች ቢድዓ ናቸው፣ ቢድዓዎች ሁሉ ጥመት ናቸው፣ ጥመት ደግሞ የእሳት ነው ወይ ነው ወደ እሳት ያደርጋል ብለው ተናግረዋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? እናታችን አይሻ ረዲየላሁ ዐንሃ እንደተናገረችው ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ ወፊ ሪዋየትን ኡኽራ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ። ስለዚህ በሃይማኖታችን የሌለን አዲስን ነገር የፈጠረ ሰው ያ ስራው ተመላሽ ነው። አይ መርዱድ ዐላ ሳሒቢህ አይ ኢነሁ ሚነል ቢድዓ፣ ከቢድዓ ነው ከአዲስ ፈጠራ ነው እና እርሱ ተመላሽ ነው ተቀባይነት የለውም ብሎ ነቢ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ስለዚህ መውሊድ የሚባል በዓል እኛን አይወክለንም። ነቢዩ ሰለላሁ ዐለይሂ ወሰለም ይልቁንስ 2 ዓመታዊ ክብረ በዓል ብቻ እንዳለን ያስተማሩት። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነ ሊኩሊ ኡመትን ዒዳ ወሃዛ ዒዱና ያዕኒ ቢዛሊከ ዒድ አልፊጥር ወዒድ አልአድሓ። ከዕለታት አንድ ቀን በዒድ ቀን በበዓል ቀን ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ የተባለውን ታላቁን ሰሓባ ያዝ ያደረጉትና ያ አባበክር አሉት፣ አንተ አቡበክር ሆይ ለእያንዳንዱ ትውልድ የየራሳቸው የሆነ ዓመታዊ ክብረ በዓል አላቸው። ለእኔና ለትውልዶች ደግሞ 2 ዓመታዊ ክብረ በዓል ተሰጥተውናል። እነርሱም ዒድ አልፊጥር እና ዒድ አልአድሓ ናቸው ብሎ ተናገሩ። ስለዚህ 2 ዓመታዊ ክብረ በዓል አለን፣ ዒድ አልፊጥር፣ ዒድ አልአድሓ እንጂ መውሊድ የሚባል በዓል የለንም። ይህንን ሆዳሞች የፈጠሩት በዓል ነው። እንትን ለመብላት ስጋ፣ ጫት ለመቃም፣ ድቤ ለመምታት ይህን ቁርአን ያላዘዘው ተግባር ነው። ቀጣይ ጥያቄ ካለ